ለኤርትራ ሰራ። ክቡር ገብሩ አስራት የትግራይ ክልል ፕሬዚዳንት ይናገራሉ። መለስ ወደብ አሳጣ። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ለዘመናት የነበረውን ጥያቄ ወደብ ለመመለስ ታገለ። ውቋል። ለምን አብይ ያነሳ? ለምን ከማናስብበት ቦታ ከዶክተር አብይ ተነሳ? ትናንት ስለ ወደብ የሚሉት እነሱ ነበሩ። ዛሬ ስለ ወደብ ለምን ተነሳ? ለምን ተነሳ? አሁን ተመልከቱ። ማን አነሳው የሚለው ነው የሚያስጨንቃቸው። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አንድ ቀን ንግግር ሲያደርግ ከኢትዮጵያዊነት ፈቀቅ ብሎ ያውቃል? የእውነት እንነጋገር እስቲ። ምን ሰራ መለስ? አንደኛ 86ቱን ብሔረሰብ ከፋፈለ። ሁለተኛ ትግራይን ራሱ አሽአ የሚባል ቡድን አድዋ ሽራ አክሱም የስብሐት ነጋ ዳይነስቲና ሌላ አድርጎ ትግራይን እንኳን ከፋፈለ። መለስ ዜናዊ ቤተ መንግስቱ ላይ ይቅርታ አድርጉልኝ የሞተ ሰው አይወቀስም ይባላል፣ ግን ታሪክ ስለሆነ በታሪክ ካልሲኮን ያሰጣበት ቤተ መንግስቱ ላይ መለስ ዜናዊ 4 ኪሎን በቆርቆሮ ነበር የሚሸፍናት መሪዎች ሲመጡ አይደል? ዶክተር አብይ ሲመጣ ካሳንቺስ በመለስ ካሳንቺስ በዶክተር አብይ ጠላትነት ካልሆነ ፒያሳ በመለስ ፒያሳ አሁን 4 ኪሎ በመለስ 4 ኪሎ አሁን ስንዴ በመለስ ስንዴ አሁን ኤክስፖርት በመለስ ኤክስፖርት በአሁን ቱሪዝም በመለስ ቱሪዝም በአሁን አትዋሹ። መከላከያ ሰራዊቱ በመለስ አንድ አውሮፕላን ቢጫ ሄሊኮፕተር አየር ኃይል አሁን ባህር ኃይል በመለስ ዜሮ አሁን ዲፕሎማሲ በመለስ አሁን ኢትዮጵያ በብዙ ነገሮች አንደኛ መሆን ጀመረች። በብዙ ነገሮች ነዳጅ ብትሉት ይሄው ከፊት ለፊታችን ፕሮስፔክቱ ሰፊ ነው። በሪትሮስፔክትም ማየት ይቻላል። ማዳበሪያ ብትሉ ይሄው ከፊት ለፊት ነው። ዳንጎቴ ያልሰራ ቢል እንኳን 2.5 ቢሊዮን መንግስት መመደብ ይችላል፣ አቅም አለ። ከአየር መንገዷ ብቻ 2.5 ቢሊዮን ትርፏን መድቦ ከ4.4 ቢሊዮን ላይ የቀረውን ለአየር መንገዱ እንትን አድርጎ ከሌሎች የተጀመሩ ስራዎችን ማስቀጠል ይቻላል። በቂ የሆነ የኢኮኖሚ አቅም አለ። አሁን አቅም የለውም፣ መክፈል አይችልም። ይሄ ነው ለመምህራን ለሙሉ የኢትዮጵያ ሰራተኞች በአመት 2 ጊዜ ደሞዝ ጨመረ። ነቨር ኢን ሂስትሪ። ለመምህራን 25 ቢሊዮን ቢቸግረው ኖሮ እኮ 25 ቢሊዮን በሊዝ ይሸጠው ነበር። ለመምህራን የተሰጠውን ቦታ 25 ቢሊዮን የከተማው ትልቁ ሀብት መሬት ነው። 25 ቢሊዮን በሊዝ ዋጋ የሚያወጣ ለመምህራን ሰጠ። አሁን ክብርት ከንቲባው መጥተው መሰረት ድንጋይ ጥለው ሄዱ። 25 ቢሊዮን 5 ቢሊዮን ደግሞ ለተጨማሪ ስራዎች እንካችሁ የቆጠባችሁት አለ። እኛ ደግሞ ካልደገፍናችሁ ከባድ ነውና ለመምህራን ቦታ እንሰጣለን ብለው ይኸው ተማሪ እየመገቡ ነው። ምንም ባይኖራቸው እኮ ተማሪ አይመገቡ። የተማሪ ዩኒፎርም እየሰጡ ነው። ምንም ባይኖራቸው ዩኒፎርም አይሰጡ። በርካታ የሚታዩ ስራዎችን ሰርተዋል። ምንም ባይኖራቸው 14 ትምህርት ቤቶች 1000 የመማሪያ ክፍሎች በአንድ ዓመት አያጠናቅቁ። ምንም ባይኖራቸው 30 የሚሆኑ የጤና ተቋማት በአንድ ዓመት አያጠናቅቁ። ምንም ባይኖራቸው 380 ሺህ ቤቶች ገንብተው አይጨርሱ። ምንም ባይኖራቸው 27 ሺህ ቤቶች በአስቸኳይ አይጀምሩ። ስለዚህ ምንም የላቸውም። ኪሳቸው ምንም ባይኖራቸው ይሄው የህፃናት ኪድስ ወርልድ አይሰራም። ምንም ባይኖራቸው ግዙፍ የስፖርት ፓርክ አይሰራም። ምንም ባይኖራቸው ፒያሳ 4 ኪሎ ካሳንቺስ እና ሙሉ አዲስ አበባ የሸገር ሲቲ የጫካ ፕሮጀክት ሸገር ሲቲ ማለት ስፋቱን ስንት ዞኖች አሉት፣ ስንት ከተሞች አሉት፣ ብዙ አታውቃቸው። አንድ ቀን ዝርዝሩን አቀርብላቸዋል። እነዚህ በሙሉ ላይ አድርጓቸው 68 ከተሞች ሊቀየሯቸው። የጎንደር ቤተ መንግስት የፋሲለደስ በዚህ ደረጃ ሊገነባ አይችልም። የመገጭ ግድብ በዚህ ደረጃ ሊሰራ አይችልም። የጅማ አባጅፋር ቤተ መንግስት፣ የሐረሪ ክልል ድሬዳዋ፣ እያንዳንዱ ከተሞችን እያያቸዋቸው ምንም የላቸውም። ካዝናው ባዶ ነው። ስለዚህ አሁን እነዚህን ሰዎች ማጋለጥ ብቻ ነው ትልቁ ነገር። ምንም የላቸውም የሚሉትን እናንተ ከአፍ ሌላ ምንም የቀራችሁ የለም። አፍና ከግብፅ የሚጣላችሁ ፍርፋሪ የቀራችሁ ብቸኛ ነገር አፋችሁ። በዛ ላይ እነማን እንደነበራችሁ ይታወቃል ኢትዮጵያ ውስጥ። እዛ ጋር ስትወጡ ግን አንበሳ ዝንጀሮ ጋማው ሲረዝም ምንድነው ጎፈሩ ሲረዝም ጋማ መሰለው ይባል። የአንበሳ ጋማ እንደሱ ናቸው። እንደ እያንዳንዱ በተናጠል ወስዳችሁ ብትመለከቷቸው ውርድ ያለ እርስ በርሳቸው የሚጣሉ የሚሰዳደቡ የወንድና የሴት ባልቴቶች ናቸው። ይህን የሚያክል ጠንካራ ኤሊት ሰራዊት ስትሰድቡት ነበር። የአብይ ሰራዊት፣ የብርሃኑ ሰራዊት እያላችሁ ስም እየጠቀሳችሁ ማዕረግ ትታችሁ የምትሰድቡት ሰራዊት መጥቶ ለእናንተ ሊመራ ነው። ለሀገር ብሔራዊ ጥቅም የቆመ ኤሊት ሰራዊት ስትሰድቡ ቆይታችሁ ያንን ኤሊት ሰራዊት መታችሁ ልትመሩ ነው እና በዛ በኩል ስታስቡት ሙሉ በሙሉ ጭጋግ ነው። በተቃዋሚዎቹ አቅጣጫ ጭጋግ ነው። ሰራዊቱን መምራት አይችሉም። ፌዴራል ፖሊሱን አይሰማቸውም። ልዩ ኃይሉ አይሰማቸውም። ሚሊሻው አይሰማቸውም። ህዝቡ በሰፊ ቁጥር አይሰማቸው። እነዚህ ሰዎች ማን እንደሆኑ ያውቃል። ስለዚህ ማንን መተው ሊያስተዳድሩ ፊት ለፊታችን ምርጫ እንዳላቃል። ህወሓት መድራሹ ኢህአዴግ ሊወድቅ በነበረበት ጊዜ አንደኛ ውስጠ ፓርቲውን ብንመለከት ውስጠ ፓርቲ ራሱ በፓርቲ ውስጥ ያለውን ሁኔታ ብንመለከት ህወሓትና ብአዴን ዓይንና ናጫ ነበሩ። ኦህዴድና ህወሓት ሆድና ጀርባ ነበሩ። ብአዴንና ኦህዴድ እጅ ለእጅ የተሳሰሩ፣ ደኢህዴን ደግሞ ከሞላ ጎደል ከብአዴንና ከኦህዴድ ጋር የነበረበትና ህወሓት በጣም የተዳከመች የነበረችበት ነው። አሁን ያለውን ብልጽግና ስንመለከተው ግን የመጀመሪያው ትልቁ ነገር ውስጠ ፓርቲ ውህደትን ስንመለከት አዴፓ፣ ኦዴፓ የተለያዩ አጋር የነበሩ መጥተው በአንድ ሳምባ በአንድ ልብ የሚተነፍሱና የሚያስቡ አይነት ፓርቲዎች ስለሆኑ በአገራችን ታሪክ ውስጥ እንዳሁኑ አይነት ባይፋር ጠንካራ የሆነ ፓርቲ የለም። የውስጠ ፓርቲ
ጥንካሬ፣ ውስጠ ፓርቲ አንድነት ስንመለከት ከፍተኛ የሆነ ደረጃ ላይ ነው ያለው። አንደኛው እሱ ነው። ሁለተኛው ደርግ ሊወድቅ ሲል ለመምህራንም ለሰራተኞችም ደሞዝ መክፈል አቅቶት ባንክ ባዶ የነበረበት ሁኔታ ነበር። ህወሓት ሊወድቅ ሲል ብሔራዊ ባንክ 900 ቢሊዮን ብር ዕዳ ነበረበት። 900 ቢሊዮን ብር ዕዳ ነበረበት። ብልጽግናን ደግሞ ስንመለከት በትንሹ ኢንቨስትመንት ሆልዲንግ እና ባንክ ውስጥ ያስቀመጠው ከ10 ትሪሊዮን ብር አያንስም። 8.2 ትሪሊዮን ዳይሬክት የተቀመጣለ ብር። እንግዲህ ሰፊ የሆነ ጋፕ ነው ያለው። ህወሓት ትንሽ እንኳን ባለፈው በህዝበኝነት የነበራትን ህዝባዊ ቅቡልነት የሚመስል ነገር ትግራይ ውስጥ ሙሉ በሙሉ አታለች። አርሚው እየተበታተነ ነው። አመራሩ እየተበታተነ ነው። እንኳን ሊያዋጋ ቀርቶ የትግራይ ህዝብ ሊያበላ የሚችለው እየዘረፈ ምንም አይነት ነገር ያልነበረው ሁኔታ ነው። ስለዚህ ጠንካራ የሆነ ተቃዋሚ ያለበት ሁኔታ አይደለም። ክቡር ሳሞራ የኑስ በዚህ በኩል ሆነው ህወሓትን እንዴት እንደሚያጋልጡ እዩ። ክቡር ጀነራል ጻድቃን ገብረትንሳኤ፣ ክቡር ጀነራል ሳሞራ የኑስ፣ ክቡር ጌታቸው ረዳ፣ አርአያ ተስፋ ማርያም፣ ወዲ ሻምበል፣ በጣም በርካታ ትንታግ የትግራይ ልጆች ወጥተው እያለቀሱ ጦርነት አንፈልግም እናንተ አስጠላችሁን እያሉ ነው። የትኛው ኃይል ነው? አሁን ህወሓት ነበር በፊት ትንሽ ጥርዥ ብርዥ የሚለው ፍንጥስ ፍንጥዝ የሚለው ወፍነን የሚለው ፈንጀር የሚለው እሱ ነበር። አብን ለምርጫ የሚወዳደር ቢሆንም ከታክቲካል ድጋፍ ያለፈ አይደለም። ስለዚህ ተቃዋሚ የምትሏቸው ፓርቲዎች ጭምር ራሳቸው የእውነት እንነጋገር ቢባል ምርጫ ሲደርስ ከሚናገሩት በስተቀር ብቸኛ መወዳደሪያቸው ምንድን ነው? እኛ ሀገር አሁን የፖለቲካ ልምዶ የለንም። የትኛው ፓርቲ ቀርቦ ሲናገር ሲወዳደር ያመጣውን ለውጥ እያሳያቸው አይደለም። የአባላቱን ጥንካሬ መጀመሪያ አንድ ፓርቲ ለመሆን የአባላት ጥንካሬ ያስፈልገዋል። የአመራር ጥንካሬ ያስፈልገዋል። ሲጀመር አባላት የላችሁ። ልክ ምርጫ ሲደርስ እንደ ክረምት አግቢ ይሄ አሸን የምንለው ነገር አለ። ከመሬት ውስጥ እየፈላ ወፎች የሚበሉት ነገር አለ። የሚበር ብዙዎቻችሁን ላባ ብጥስ እያለ የሚወድቅ ትንሽ ከቢራቢሮ አነስ ያለ ፍጡር አለ። አሸን ይባላል። እና እንደ አሸን ምርጫ ሲደርስ አንድም እቺ ትንሽ በጀቷን የሆነች ነገር ለማግኘት ነው ክብርን እንትን ለማለት ምርጫ ሲደርስ ከሚሰባሰበው በስተቀር ጠንካራ የሆነ ያፈራቸው የምናውቃቸው አባላት የሉትም። ቁጥር ቢባል ገና ለፊርማ ቤት ለቤት እየዞረ በቡና ጠጡ ፕሮግራም የሚሰባሰብ የቡና ጠጡ የዕቁብ አይነት እንትን እንጂ የፓርቲ ቁመና ያለው ፓርቲ የለም። እንደው የሆነ ያሰገዋል እንደዚህ ነው ብላችሁ ለብልጽግና የምታስቡት። ሌላው ለውድድር በሚቀርቡበት ጊዜ ብልጽግናን ማጥላላት እንጂ ራሳቸውን ማሳየት አይችሉም። ራሳቸውን ማሳየት ፖሊሲያችን ይሄ ነው፣ ስትራቴጂያችን ይሄ ነው፣ ማኒፌስቶችን ይሄ ነው፣ ይሄን ያህል አካባቢ ደርሰናል፣ ባለንበት አካባቢ የኛ አባላት እንዲህ አይነት አስተዋጽኦ አበርክተው ለህብረተሰቡ በማንነታቸው የተመሰከሩና ምስጉን ናቸው ለማለት የሚችሏቸው ሰዎች ነው። ሌላው በጣም የሚገርመው አንድ ፓርቲ ወይም ደግሞ አንድ መንግስት ሊወድቅ ነው ብላችሁ የምታስቡት አንዱ ኢኮኖሚያዊ ጥንካሬ ሳይኖረው ሲቀር ነው። ቅድም እንደነገርኩት በትሪሊዮኖች ብር መኖሩ ብቻ አይደለም። ለምሳሌ አየር መንገዱ በአጭር ጊዜ 4.4 ቢሊዮን ዶላር ትርፍ አግኝቷል። የሚያንቀሳቅሳቸው መንገደኞች ቁጥር እየጨመረ ነው። ዴስቲኔሽኖች ወይም ማረፊያዎች ቁጥራቸው በጣም እየጨመረ ነው። የቡና ኤክስፖርት ከምትገምቱት በላይ ቢያንስ 3 ቢሊዮን ዶላር ኤክስፖርት ይደረጋል። የስንዴ ምርት ከግብፅ ከአፍሪካ ሁለተኛዋ ከሆነችው አምራች 3 እጥፍ ይበልጣል። የመኖሪያ ቤቶች ያለማቋረጥ እየተገነቡ እያበቡና እየፈኩ ናቸው በየቦታው ላይ። የዋጋ ግሽበት አትከታተሉ 30% ከነበረበት ወደ 1 ዲጂት ዝቅ ለማድረግ ታስቦ 9.7 አካባቢ ሆኗል። ስለዚህ በአጠቃላይ ስትመለከቱ የሀገራችን ኢኮኖሚ አስተማማኝ በሆነ ደረጃ ወደፊት ለፊት እየተወረወረ ጠቅላይ ሚኒስትር ዶክተር አብይ አህመድን ካያችሁት ቤቱን ይዩት፣ ቋንቋውን አዳምጡት፣ መሬት ላይ የሚሰራውን ስራ ተመልከቱ። ያለውን በ2018 እዚህ ጋር ደርሰናል ካለው በብዙ ጥፍ አልፏል። አንድ ነገር ብዬ ልጨርስ። እውነታችን ላይ የወጣውን ፀሐይ ጨለማ የትንም ያህል ድቅድቅ ጨለማ ቢኖር ሊያጠፋ ይችላል። ወቅታዊ መረጃዎች ቶሎ እንዲደርሳችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ይከታተሉ።